ምስራቅ አማራ ኮር እንዳሳመነው ክፍለ ጦር ወልዲያ ከተማ ዙሪያ ባደረጉት ተጋድሎ የጥላት አየር መቃወሚያ ዙ 23 ከማቃጠል ከማውደም በተጨማሪ በርካታ ድሎችን ማስመዝገባቸውን ቀጥለዋል። በምስራቅ አማራ ቀጠና እየተገባደደ በሚገኘው ታህሳስ ወር ብቻ አንድ ጀነራል መድፍን ጨምሮ 3 የአየር መቃወሚያ በፋኖ ወድሟል። የአዳራሽ ጩኸትና የጥላት ወካታ የማይበግረው ሰራዊታችን የአብይ አህመድን ወራሪ ሰራዊት ማርኮ መደርደር የዘወትር ስራው ነው። በዚህ ተጋድሎ የጥላት የውጊያ ምሽግ ብቻ ሳይሆን የባልታና የውሸት ምሽጉም ተደርምሷል ሲል አርበኛ አስረስ ማረ ተናገረ። ታፍነው ወደ ብር ሸለቆ ማሰልጠኛ ካምፕ የገቡ 42 ህጻናት ምዕራብ አማራ ቀጠና ቴዎድሮስ 109ኛ ክፍለ ጦርን ተቀላቀሉ። የአማራው ፋኖ ብሔራዊ ኃይል አማራ ቀጠና ሳምነው ከስም 2ኛ ኮር ነበልባል ክፍለ ጦር በጥላት ላይ ከፍተኛ ድልን ተቀዳጅቷል። ላስታ ሳምነው ኮር በአገዛዝ ሰራዊት ላይ የማያዳግም እርምጃ በመውሰድ በርካታ ድሎችን ተጎናጸፈ። ወታደራዊ ኃይል ልንጠቀም እንችላለን። ሞቃዲሾ የሶማሊያው ፕሬዝዳንት ሐሰን መሐመድ መንግስታቸው እስራኤል ለሶማሊላንድ የሰጠችውን እውቅና ለመመከትና ሶማሊላንድን በተጨባጭ ከሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀም እንደሚችል ማስጠንቀቃቸው ተዘግቧል። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ላይ ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ወደ መረጃችን ገባን። ምስራቅ አማራ ኮር እንዳሳመነው ክፍለ ጦር ወልዲያ ከተማ ዙሪያ ባደረጉት ተጋድሎ የጥላት አየር መቃወሚያ ዙ 23 ከማቃጠል ከማውደም በተጨማሪ በርካታ ድሎችን ማስመዝገባቸውን መግለጻችን የሚታወቅ ነው። በዚህ ማሳመነው ክፍለ ጦር አንድ ሻለቃ የጥላት ሰራዊት በሞት በቁስለኛና በምርኮ ከጥቅም ውጭ ያደረጉ ሲሆን አየር መቃወሚያ ዙ 23 አዛዡንና ሌሎች አመራሮችን ጨምሮ 15 የጥላት ሰራዊት ማርከዋል። በተጨማሪም አንድ ብሬን፣ 25 የነፍስ ወከፍ ክላሽ፣ ሽጉጥ፣ 3 መገናኛ ሬዲዮ፣ 5250 የክላሽ ተተኳሽ፣ 2500 የብሬን ተተኳሽ፣ 47 ወታደራዊ ሻንጣና 33 የወገብ ትጥቅ ብሎም ሌሎች ወታደራዊ ቁሳቁሶችን ማርከዋል። ምስራቅ አማራ ቀጠና እየተገባደደ በሚገኘው ታህሳስ ወር ብቻ አንድ ጀነራል መድፍን ጨምሮ 3 የአየር መቃወሚያ በፋኖ ወድሟል። በቀጠናው የቀረው የጥላት ሜካናይዝድ መሳሪያም ይዘገያል እንጂ አህያ የጅብ ናት ነው እጣ ፈንታው ተብሏል። በምስራቅ አማራ ቀጠና በክቡር ሰማዕቱ አርበኛ አደማሊ አባናደው ስም ሰየመው ወታደራዊ ዘመቻ 3000 ወታደሮች በፋኖ የተገደሉበትና 679 ወታደሮች ደግሞ የተማረኩበት በአሰፋ ቸኮል የሚመራው የሰሜን ምስራቅ እዝ አሁን ደግሞ የዙ ሜካናይዝድ ክፍል አለኝ ከሚለው ከባባድ የጦር መሳሪያ መካከል አንዱና አዲሱ የአየር መቃወሚያ በፋኖ በላውንቸር ተመቶ ሙሉ በሙሉ ወድሟል። ሰሞኑን የክልሉ ፖሊስ አባላት ባህር ዳር ላይ ሰብስቦ ፋኖን ያጀገነው እኛ ባለመተባበራችን እንጂ ፋኖ አቅመቢስ ነው በሚል ሲፎክር በነበረው ከወራት ወዲህ ደግሞ የቅርብ ጓዶቹ የባዱ እዝ አዛዡ በሚል ስላቅ በሚጠሩት በአሰፋ ቸኮል የሚመራው ሰሜን ምስራቅ እዝ ዘመቻ አባናደው ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት ከማካሄዱ በፊት ማለትም ነሐሴ 3 2017 ዓ.ም አንድ ዙ 23 እና አየር መቃወሚያ ራያ ቆቦ ሮቢት ላይ በፋኖ እንደተማረከበት በዕለቱ መረብ ሚዲያ በምስል አስደግፎ መዘገቡ አይዘነጋም። ይኸው ሰሜን ምስራቅ እዝ ከዘመቻ አባናደው በኋላ በአዲስ መልክ ተደራጅቶ የነበረ ሲሆን ከማረክና ከመደምሰስ የተረፉ የዙ ሰራዊት አባላትን በቦርቃ ማሰልጠኛ ጣቢያ የአካልና የስነ ልቦና ታድሶ ስልጠና ለወራት በመስጠት ታህሳስ 9 2018 ዓ.ም አስመርቆ ነበር። ለወራት የታድሶ ስልጠና የተሰጣቸው የዙ ሰራዊት አባላት ከነ አዛዦቻቸው ሲጠሉት የነበረው ልሙጡን አረንጓዴ፣ ቢጫ፣ ቀይ ባንዲራን በምረቃ ስነ ስርዓታቸው ላይ ከላይ እስከ ታች ለብሰው ትርኢት ማሳየታቸው ብዙዎችን ያስገረመ ሲሆን በዘመቻ አባናደው የደረሰባቸው ከባድ ጉዳት የናቁትን ባንዲራ አክብረው እንዲለብሱ አድርጓቸዋል ሲሉም ጉዳዩ በትዝብት የተመለከቱ አንዳንድ ሰዎች ለመረብ ሚዲያ ገልጸዋል። ይሄው እዚህ ሰራዊቱን የታድሶ ስልጠና ሰጥቼ በተሰጠኝ የግዳጅ ቀጠና አሰማራለሁ ባለማግስት ደግሞ አየር መቃወሚያው ከነ ኦራሉ በደቂቃዎች ልዩነት ወደ አመድነት ተቀይሯል። ዙ አለኝ የሚለው ከባድ መሳሪያው ከነ ኦራሉ የወደመው ትናንት ከወልዲያ ጥቁር ውሃ በቅርብ ርቀት ቃሌም መገንጠያ አካባቢ ልዩ ቦታው ዘንዶ ጅራት ተብሎ በሚጠራው አካባቢ ላይ የሚኒልክ እዝ ፋኖ በተፈጸመበት የላውንቸር ጥቃት ነው። እዚሁ ሰሜን ምስራቅ እዝ ስር 803ኛ ኮር ታህሳስ 7 2018 ዓ.ም ላስታ ግንባር ከወደ ፋኖ በተፈጸመበት ጥቃት አንደኛው የአየር መቃወሚያ በድሽቃ ተመቶበት ከጥቅም ውጭ ተደርጎበታል። ጥቃቱ የተፈጸመው የአገዛዙ ኃይል የላሊበላን ከተማ አስተዳደር ላስታ ወረዳን፣ የቦግና ወረዳ የካቢኔ አባላትን በዙ 23 ታጅቦ ከጋሸና ወደ ላሊበላ ከተማ እየተጓዘ እንዳለ ሲሆን በዚህም የአየር መቃወሚያው ፋኖ ድሽቃ ተመቶ ከጥቅም ውጭ መደረጉን በወቅቱ መረብ ሚዲያ መዘገቡ ይታወቃል። በተመሳሳይ ታህሳስ 22 2018 ዓ.ም አመሻሹን በአምባሰል ግንባር ግሸን ደብረ ከርቤ ዙሪያ
ፋኖ በፈጸመው ደፈጣ ጥቃት አንድ ከፍተኛ ወታደራዊ አዛዥ ታጅቦበት የነበረ የአየር መቃወሚያ በፋኖ ቦምብ ተመቶ ሙሉ በሙሉ መውደሙ ታውቋል። 23ቱ ከሰሜን ምስራቅ እዝና ከሌሎች እዝ ተወጣጣ በቅርቡ የተቋቋማቸው የ11ኛ እዝ ንብረት እንደሆነም ነው የተነገረው። በተጨማሪም ታኅሳስ 17 2018 ዓ.ም ፋኖ በፈጸመው ስኬታማ የሞርተር ጥቃት ንጹሃንን ለልቂት ሲዳርግ የነበረው ግዛዙ ጀነራል መድፍ ከነተኳሹ ዶግ አመድ የተደረገ ሲሆን 4 የመድፍ ተኳሾች በሞርተር ቅንቡላ ፍንጣሪ ተመተው ህይወታቸው አልፏል። አገዛዙ በአምባሰል ግንባር በታሪካዊቷ ውጫሌ ከተማ ዙሪያ ልዩ ቦታው ደንካ ሚካኤል መድፍ አጥምዶ የዘፈቀደ ድብደባ በመፈጸም የበርካታ ንጹሃን ህይወት ሲቀጥፍ አያሌ ሀብት ንብረት ሲያወድም መቆየቱን ከዚህ ቀደም በተደጋጋሚ መዘገባችን አይዘነጋም። በሚኒልክ ዕዝ ልጅ ኢያሱ ኮር ስር በሞርተር ተኩስ ኢላማ የሞርተር ቅንቡላን ከጠላት ኬስ ውስጥ መክተት ይችላሉ የሚባላቸው የኮሩ ሜካናይዝድ ክፍል ምድብተኞች በፈጸሙ ስኬታማ የሞርተር ጥቃት ነው የጠላት መድፍ ከነተኳሹና ተኳሾቹ የወደመው። በሌላ መረጃ የአዳራሽ ጩኸትና የጠላት ሁካታ የማይበግደው ሰራዊታችን የአብይ አህመድን ወራሪ ሰራዊት ማርኮ መደርደር የዘወትር ስራው ነው። በዚህ ተጋድሎ የጠላት የውጊያ ምሽግ ብቻ ሳይሆን ያሉባልታና የውሸት ምሽጉም ተደርምሷል ሲል አርበኛ አስረስ ማረ ተናገረ። ለወራት አመጡ ወደ ጮቄ ከዘለቀው የጀነራል ብርሃኑ ጥላሁን ወራሪ ሰራዊት የ6ኛ እዝ 602ኛ ኮር 25ኛ 32ኛ እና 57ኛ ክፍለ ጦሮች በገና ዋዜማ ልዩ ስጦታ ተረክበነዋል። የአማራ ፋኖ ብሔራዊ ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ታኅሳስ 24 እና 25 ባደረገው ትንቅንቅ የጮቄውን ስምሪት ከወሰዱት የጠላት አህዶች መካከል የ25ኛ ክፍለ ጦር ሙሉ ለሙሉ ተደምስሳለች። የቴዎድሮስ የመልሶ ማደራጀት ተግባር እንቅልፍ የነሳው ሜጀር ጀነራል ብርሃኑ ጥላሁን ያሰበውን ሳያሳካ ያንቀሳቀሰውን ሰራዊት እንደ ጉም አትንኖ ደብረ ማርቆስ ባዶ እጁን ተመልሷል። በዚህ አውደ ግንባር ብቻ 206ኛ ኮር 3 ዲሽቃዎች፣ 2 ሞርተር፣ 8 ብሬን፣ 5 ስናይፐር እና 230 ክላሽ ከበርካታ ተተኳሽ ጋር በማድረግ ለወገን ኃይል ግምጃ ቤት ገቢ አድርጓል። በሌላ በኩል 2 የመቶ አለቃ ማዕረግ ያላቸው መስመራዊ መኮንኖች ጨምሮ 61 ወታደሮች ተማርከዋል። 2 የሬጅመንት አዛዦች፣ 500 አለቃዎችና 420 የአርመኒው ሰራዊት አባላት ተደምስሰው 137 በላይ የጠላት ኃይል ቆስለኛ ሆነዋል። 602ኛ ኮር አዛዥ ጀነራል ሶፊያን አህመድ የ32ኛ፣ 57ኛ እና 25ኛ ክፍለ ጦርን አቀናጅቶ ለማጥቃት የነበረው ወታደራዊ ዕቅድ በቴዎድሮስ ዕዝ 206ኛ ኮር በፈጸመው አስደናቂ ተጋድሎ ቅዠት ሆኖ ቀርቷል። የደረሰበትን ምት መቋቋም አቅቶት ብትንትኑ የወጣው የጀነራሉ ሶፊያን ጦር ለማገዝ በማቻከል አቅጣጫ የተንቀሳቀሰው ሌላው የጠላት ዩኒቲ 4ኛውን ዲሽቃ ለቴዎድሮስ ዕዝ 109ኛ ኮር አስረክቦ ተመልሷል። ከጮቄ ጥጋጥግ የወዳደቀውን የጠላት አስከሬን ማህበረሰቡ እየሰበሰበ እየቀበረ ይገኛል። አጠቃላይ አንድም አስከሬን ሳያነሳ ብትንትኑ ወጥቶ በየጫካው ወድቆ እየተገኘ የሚገኘው የሜጀር ጀነራል ብርሃኑ ጥላሁን 25ኛ ክፍለ ጦር እስካሁን ባለው ተጨባጭ ሁኔታ 618 የሰው ኃይሉ ከጥቅም ውጭ ሆኗል። አብይ ጀነራሎች ለወራት የዘጋጁበትን ወታደራዊ ዕቅድ አንድ ምሽት ምክክር ካልሰው በድል ያሰከሩን የ206ኛ እና 109ኛ ኮር በተለይም የ4ኛና 99ኛ ክፍለ ጦር ወታደራዊ አመራሮችን ክብር ለእናንተ ይሁን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አርበኛ አስረስ ማረ ዳምጤ። ታፍነው ወደ ብር ሸለቆ ማሰልጠኛ ካምፕ የገቡ 42 ህጻናት አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ክፍለ ጦርን ተቀላቀሉ። ለፋኖ እጃቸውን ከሰጡት መካከልም ከትምህርት ቤት ሲወጡ ከበር ላይ ታፍነው መወሰዳቸውን ገልጸዋል። ተማሪዎች ከትምህርት ቤት፣ ሰራተኞች ከመስሪያ ቤት፣ ከመዝናኛ ቦታና ከቤት ለቤት እያፈሱ በማስገደድ ወደ ስልጠና እያስገቡ መሆኑን በመግለጽ የዚህ አረመኔ ሰራዊት ሰለባ ላለመሆን ህዝቡ ራሱን ይጠብቅ ሲሉ ገልጸዋል። የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና ሳምነው ዕዝ ከስም 2ኛ ኮር ነበልባል ክፍለ ጦር በጠላት ላይ ከፍተኛ ድልን ተቀዳጀ። አፋብኃ ደቡብ አማራ ቀጠና ሳምነው ዕዝ ከስም 2 ኮር ነበልባል ክፍለ ጦር ታኅሳስ 26 2018 ዓ.ም ከሌሊቱ 11 ሰዓት አካባቢ የፋኖ አባላቶችን በሌሊት ለመክበብ የተንቀሳቀሰው ጠላት ያስበውን ኪሳራና ውርደት ተከናንቦ ተመልሷል። በቀን ውጊያ አልሳካለት ያለውና ዘወትር የሰራዊቱን አባል በየተራራውና በየሸለቆው በፋኖች ጥይት እየረገፉበት የተማረረው የ5ኛ ሪፐብሊካን ልዩ ኮማንዶ በማለት የሚጠራው የአብይ አህመድ ወንበር አስጠባቂ ጉጀሌ ሰራዊቶች ውጤት እናገኝበታለን ያሉትን የማታ ጉዞ ወደ ፋኖች ቢያደርግም በጀነራል ተፈራ ማሞ ብርጌድ በሁለተኛ ናደው ሻለቃ ብሩድሬ በተባለ አካባቢ 11 ሰዓት ላይ በተወሰደበት መብረቃዊ ጥቃት ከፍተኛ የሆነ የሰው ኃይሉን ሞትና ቁስለኛ ያደረጉት ሲሆን በተመሳሳይ ሰዓት በር በተባለ አካባቢ የተንቀሳቀሰው ጠላት 100 አለቃ አበባው ብርጌድ በሁለተኛ መብረቁ ሻለቃ በተወሰደበት ጠንካራ ምት አብዛኛውን ከፊቱ የገባውን ቁጥሩ በውል የማይታወቅ ኃይሉን እስከ ወዲያኛው ተሸኝቶበታል። ይህን ተከትሎ ጠላት አንድ ሙሉ ኦራል ተሽከርካሪ ሙትና ቁጥሩ በግምት የማይታወቅ ከፍተኛ ቁስለኛውን በአምቡላንስና በአይሱዝ መኪና ጭኖ በምንጃር ሸንኮራ አረርቲ ከተማ መግባቱን እማኞች ገልጸዋል። በዚህ ጥቃት ከፍተኛ የሰው ኃይሉ በመጠቃቱ ብስጭት ውስጥ የገባው አረመኔው አራዊት ሰራዊት ከየካምፑ ያለውን ኃይሉ ይዞ በመጣበት ከጧቱ 2 ሰዓት ከ25 ላይ አሟ ልዩ በተባለ አካባቢ
ጥቃት ለማድረስ ቢሞክርም በነበልባሎቹ መብረቁ ሻለቃ በተወሰደበት ስቦ ማጥቃት ተደናግጦ ሙትና ቁስለኛውን በአይሱዝና በአምቡላንስ ሰብስቦ ለመመለስ ተገዷል። ይህ በእንዲህ እንዳለ የግፈኛው አብይ አህመድ ሰራዊት የነበልባሎቹ ፋኖችን ክንድ መቋቋም ሲያቅተው ወደ መጣበት ምንጃር ሸንኮራ ወረዳ አረርቲ ከተማ ሲገባ የቡድን መሳሪያ ማረክ ያለው የነፍስ ወከፍ መሳሪያዎችን ማረክ ያለው እንዲሁም ብዙ የፋኖ ኃይሎችን ደምስሻለሁ በማለት ማህበረሰቡ ላይ የሐሰት ፕሮፓጋንዳ እየነዛ እንደሚገኝ ምንጮች ጠቁመዋል ሲሉ የአፋብኃ ደቡብ አማራ ቀጠና ሳምንት ዕዝ ከስም 2 ኮር ሪፖርተር አርበኛ ጋዜጠኛ ይታገስ ሰይፉ መረጃውን አድርሰውናል። ላስታ ሳምነው ኮር በአገዛዙ ሰራዊት ላይ የማያዳግም እርምጃ በመውሰድ በርካታ ድሎችን ተጎናጸፈ። አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ግዙፍ ላስታ ሳምነው ኮር ክንፍ የሆኑት እሸት ክፍለ ጦርና ነብሮ ተወርዋሪ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ጋሽና ከጋሽና ላሊበላ በሁለት አቅጣጫ እየተንቀሳቀሰ የነበረን አገዛዝ ሰራዊት አይቀጡ ቅጣት ሲቀጡት፣ ተፈራ ማሞ ክፍለ ጦር ደግሞ መነሻውን አይና ከተማ አድርጎ ወደ ቅዱስ ሀርቤ እየተንቀሳቀሰ የነበረን ግትልትል ሰራዊት እንደ ቃሪያ ሲያራግፉት ውለዋል። መላሱ ብቻ የቀረው የብልጽግናው አገዛዝ በአፈቀላጤዎች በኩል ፋኖን ከምድረ ገጽ አጥፍቻለሁ የሚል የውሸት ፕሮፓጋንዳ ለገና በዓል ወደ ላሊበላ ከተማ ለሚመጡ እንግዶች ለማስረጽ የተለያዩ የክልሉና የዞኑ ወዳደር ካቢኔዎችን ይዞ በመምጣት ላይ እያለ በዛሬው ዕለት በእሸት ክፍለ ጦርና በነብሮ ተወርዋሪ ኮማንዶ ብርጌድ ሲገረፍ ውሎ ያሰበውን ሳያሳካ ወደ መጣበት ተመልሷል። ውጊያውም ከንጋቱ 11 ሰዓት እስከ 6 ሰዓት የዋለ ሲሆን በዚህም ብዛት ያለው የነፍስ ወከፍ መሳሪያዎችን ሲማርኩ ከ30 በላይ ያገዛዙ ሰራዊት በእሸት ክፍለ ጦርና በነብሮ ኮማንዶ ብርጌድ ሲንደመሰሱ ከወደ ቅዱስ ሀርቤም በተፈራ ማሞ ክፍለ ጦር ሲገረፍ ውሎ ሙትና ቁስለኛ ሆኖ ወደ አይና ከተማ ተመልሷል። ውጊያን በበላይነት የአፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ምክትል ወታደር አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሮ የመራው ሲሆን አርበኛውን በደመቀ ሁኔታ ታኅሳስ 29 የሚከበረው የገና በዓል አገዛዙ ከሚያስበው በላይ እኛ እንዲያከብርልን እንፈልጋለን። ነገር ግን በዚህ በዓል የብልጽግና አፈቀላጤ ስለ አማራ ትግልም ሆነ ስለ አማራ ፋኖ የውሸት ፕሮፓጋንዳ የሚያሰራጭ ከሆነ እኛ በአቅራቢያው እስካለን ድረስ እርምጃ እንወስዳለን ብሏል። መረጃውን ያደረሰን የአፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ሚዲያና ኮሙኒኬሽን መምሪያ ጋዜጠኛ ፋኖ ደርብ መኮንን ነው። የሶማሌው ፕሬዝዳንት ሐሰን መሐመድ መንግስታቸው እስራኤል ለሶማሊላንድ የሰጠችውን ዕውቅና ለመመከትና ለሶማሊላንድ በተጨባጭ ከሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀም እንደሚችል ማስጠንቀቃቸው ተዘግቧል። ፕሬዝዳንት መሐመድ ሶማሊያ እስራኤል ለሶማሊላንድ በሰጠችው ዕውቅና ብሔራዊ ደህንነቱ አደጋ ላይ ከወደቀ ኃይል መጠቀም አንደኛው አማራጯ ይሆናል በማለት ተናግረዋል። ፕሬዝዳንት መሐመድ ሶማሊላንድ ከእስራኤል ላገኘችው ዕውቅና በምላሹ እስራኤል ወታደራዊ ጦር ሰፈር ለመስጠት እንደተስማማች ደርሰንበታል በማለት ከቀናት በፊት መናገራቸው ይታወሳል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ